አይሽ ማን ይፈልጋል? አይሹ በረካ ያለው እንደው ማን ይፈልጋል? ባለትዳር ነህ አይደል? እንዴት ነው ከባለቤትህ ጋር የሄድክበት ቦታ የምትወዳት ሀዲያ ትዝ ይልሃል? ለኛው ልግዛላት ሳህ ከዚህ ወልደና ይሆናል ሄድና አጫውተን ምን ትፈልጋለሽ? የት ልውሰድሽ ብለህ ዛሬ የት ዚያራ ትፈልጋለሽ? ምን ትወጃለሽ ብለህ ሐያትህ እዚህ እያለ የደስታ ሐያት ይቀየራል። ሙጀረብ ከዛ መፍሁም ለሰማ አኺባ ደግሞ ያምራል። እኮ ዱዓው የእናት አባት ዱዓ እንዲህ ይቀጥላል እኮ ከዛ አንተ ወልደህ ምን ብለህ ያ ሁሉ ተገኘ። ቢሩ አባአኩም ተበሩኩም አብናኡኩም ቢሩ አባአኩም ተበሩኩም አብናኡኩም እናት ተንከባከቡ በሐያት እያለ ዱዓው ሰብነሱ እድሜያቸው ሲገፋ ደግሞ ሻቸው አላህ እንዴት አስቀናን። እስካሁን ማንረሳው አንድ ሰው ማን ላይ አላህ ማታ ልክ የሆነ ሰዓት ሲደር አውሁ በሉኛል። አሁን የእናቴ ሰዓት ነው አለ ሄዶ ይኸድማል። ታገኛለህ ሰው አየሰው ማለት አስበሃል። ለእናት እንዲህ ሰዓት ሰጠህ። በቃ የእናቴ ሰዓት ነው ስትል የአላህ ሰዎች ሁሉ ነገር ጊዜ አላቸው። አሁን خلاص ወቅት አኽሉ ቢሂ ቢረቢ አኽሉ ቢሂ خلاص አኺር الليل ከአላህ ጋር خلاص አኺር الليل خلاص ሰግደህ አላህ ጋር ሐጃህን ጠይቅ፣ የምትፈልገውን ጠይቀው። ላ የተዓለሙ ሸይ። በዚህ ሰዓት ደግሞ ለባለቤትህ ጊዜ ስጥ። ቢያንስ ከ10 እስከ 15 ደቂቃ ለባለቤቱ ጊዜ የሌለው ሰው ባለትዳር ችግር አለበት፣ መመርመር አለበት። 10-15 ደቂቃ የለህም ከሷ ጋር የምታወራበት። እንዴት ተዘወጅ አንተ? አሁን መሆኑ አንተ እኮ አላት እንዴ ወይ አንተ ጾም ነበር የምታስሰው ሰው የተወለመሰ ነው አላህ መፍሁም የማትችለው ሐያት ውስጥ ለምን ገባህ? 15 ደቂቃ አላህ መጣደል እንዴት ዋልሽ ዛሬ? አላህ ይውዲክ العافيه ምግብ አቀረበች አላህ ይውዲክ العافيه ስጣት ይሄ ምግብ አላህ አንድ ሻም ላይ ነበሩ ትልቅ ሼኻችን አላህ ይርሐማቸው ባለቤቴ ምግብ ሰርታ ስታመጣ አሉ ቆሜ ነው የምቀበላት። ምን ያመጣል